ዳና እንትን ግዛት ታስቧል። ግን ከሆነም ደግሞ የምትሰራው ማንም አይሰራም። ረዳት አቤት። ፌስታል ተከልክሏል። ፌስታል አትበይ ነው። ሰላም ቤተሰቦች እንዴት ናችሁ? ሁሉ አማን፣ ሁሉ መልካም። ዛሬም እንደተለመደው እንግዲህ ባበዱ ቪዲዮዎች ለቀም አድርገን ብቅ ብለናል። ስለዚህ እናንተም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በተለይ ዛሬ የመጨረሻ ቪዲዮ በጣም ገራሚና እናንተም የምትደሰቱበት ይሆናል። ስለዚህ አብራችሁን ቆዩ። ግን ገብቼ ከዩኒቨርሲቲ ዋይፋይ ነው የምጠቀመው። ተመርቄ ያለው የደሃ ልጅ ከድህነቱ እንዳይወጣ ብዙ አጥሮች አሉት እና አንድ ቀን ወደ ዩኒቨርሲቲ እየገባው ቫይስ ፕሬዝዳንቱ እየወጣ ያየኛል። እሺ፣ ከዛ ለጥበቃዎቹ ይሄ ልጅ እዚህ ግቢ ምን ያደርጋል ማን ያዘዋል? ግን በጣም እኔ ረጀግና ሊነ የምር ተመችተኛል። በቃ ግን ከዚያው ስቃው ልፋት አልፈ እዚህ ደረጃ በመድረስ ምን ያህል ጠንካራ ሰው እንደሆንክ ያሳውቃል። ምን ያህል ትችት፣ ምን ያህል ነቀፌታ እንደደረሰ ሰርተህ አሳይተህ ተለውጠህ ዛሬ የተሻለ ደረጃ ላይ በመድረስ ወጣቶችም ካንተ ሊማሩ ይገባል። በጣም ጠንካራ ሰው ነው የምር እውነተኛ ሰው ነው። የኛ ሀገር ወንድ ማለት ነው ሴክስ ላይ ለምን 50 እና 40 ምናምን ደቂቃ እንደሚቆይ ታውቃላችሁ? ስጭኝ ልመና ነው በቃ ሲለምናት አልጋ ላይ እኮ እሺ ብላ ተስማምታ ትሄዳለች። ቆይ ምን ማለት ነው ግን ሴቶች እንደዚህ በቃ ጥቅብ ያደርጋችሁ? አንቺም በደንብ ታውቂዋለሽ ማለት ነው። ስለዚህ ልምዱ ስላለሽ ነው ይሄንን ማውራት የጀመርሽው ማለት ነው። ለምን መሰለሽ ያላየው ሰው ይሄን ነገር ሊያወራ አይችልም። ስለዚህ አንቺ ብዙ ጊዜ ከብዙ ወንዶች ጋር ተጨቃጭቀሻል። አልሰጥም እሰጣለሁ የሚል ክርክር ውስጥ ገብተሽ በመጨረሻ ሰጥተሻል። ስለዚህ የራስሽን ልምድ ነው አሁን ወደ ሚዲያ ያወጣ። ይህ አስፈላጊ ማውጣትም አልነበረሽ። ካወጣሽ አይቀር ግን አንቺንም መተቸት ያስፈልጋል። እንደዚህ አይነት ተግባር በሚዲያ ላይ መወራት የለበትም ነው የምለው እኔ። እንግዲህ ፈጣሪ ይሁንሽ። አንቺ ታውቂያ ግን ሴቶች እንደዚህ በቃ ጥቅብ ያደርጋችሁ አንቺም በደንብ ታውቂዋለሽ ማለት ነው። ስለዚህ ልምዱ ስላለሽ ነው ይሄንን ማውራት የጀመርሽው ማለት ነው። ለምን መሰለሽ ያላየው ሰው ይሄን ነገር ሊያወራ አይችልም። ስለዚህ አንቺ ብዙ ጊዜ ከብዙ ወንዶች ጋር ተጨቃጭቀሻል። አልሰጥም እሰጣለሁ የሚል ክርክር ውስጥ ገብተሽ በመጨረሻ ሰጥተሻል። ስለዚህ የራስሽን ልምድ ነው አሁን ወደ ሚዲያ ያወጣ። ይህ አስፈላጊ ማውጣትም አልነበረ። ካወጣሽ አይቀር ግን አንቺንም መተቸት ያስፈልጋል። እንደዚህ አይነት ተግባር በሚዲያ ላይ መወራት የለበትም ነው የምለው እኔ። እንግዲህ ፈጣሪ ይሁንሽ። አንቺ እንትን ግዛት ስሙን በመናገሯ ራሱ ገዛላት ደስ ይለኝ ነበረ። ግን ይህን ያህል አንተ የማውራት ድፍረትና ብቃት ካለ ሂዳ እኮ ራሷ በየቃ መግዛት ትችል ነበር። ያን ሆኖ ግን ጥሩ ነው ቢገዛላት አሪፍ ነበር። አንተም ቢብልሃታል። ግን እሷ መግዛቷ አይቀርም። ይሄ የራስን መከላከል ነው። ስለዚህ ጥሩ ነው ብዬ አስባለሁ። ግን ከደፈርሽ አይቀር ለሱ ከነገርሽ አይቀር ሂደሽ ብትገዢ የተሻለ ነው ብዬ አስባለሁ። ለማንኛውም ይመችሽ። ጥሩ ነው። ድንግል ሲሆን አይመቸንም የምትሉ ሴቶች ለምንድን ነው? ፍራንስ አንፃር ይመስለኛል ድንግል ከሆኑ ሊያበላሸው ይችላል። እሷን ድንግልና ሳስበው እግዚአብሔር ያንቺስ ደግሞ የተለየ ነው። እንዴት ነው ወንድ ልጅ ድንግል ሲሆን የማይመች? በቃ ልምድ ያለው መጥቶ ነው እናንተ ማድረግ ያለበት ማለት ነው ነውስ? ልምድ የሌለው ሰው ልምድ ከሌለው ጋር አብሮ ቢለምድ የተሻለ ይሆናል ብዬ አስባለሁ። አንቺ ያየሽበት አንግል ግን የተለየ ነው። ቢሆንም መጀመሪያ ላይ ጥሩ ንግግር አድርገሽ ነበር፣ በኋላ ግን አበላሽ። ንጹህ ከንጹህ ጋር ነው የሚያምረው። እሺ ሳይገባሽ ቀርቶ አይደለም መቼም። ቄራ ራሱ አንድ የስፖርት ቤት አሁን በጣም የታወቀ ኤፍሬም የሚባልም በአንድ ነው ከዚህ እስከዚህ ሰንጥቄ ነው ቁጭ ያደረኩት በሚስቴር ስለመጣ ነው። አውቃ ሞታችን እኮ ቀደዳሽ አይቻልም። ለማንኛውም እስኪ ይህን ያህል ጀግንነት ካለሽ ከአሜሪካ መጥተሽ አሁን ኢትዮጵያ ውስጥ የምታደርጊውን አድርጊው እስኪ። በአንዴ እንዲቀደሽ ምችውና ያኔ ጉልበትሽን ታሳያለሽ። አሞትሽም ምን ያህል እንደሆነ ይታወቃል። ዝም ብለህ እዚያ አሁን ታወራለህ። ና እስኪ እናሳየን፣ እኛ ምን እንመስክርልህ። በቃ ሞታ ይሄ እንጂ ዝም ብሎ ማውራትማ ማንም ያወራል። ልክ እንደዚያ እንዳደረግከው ማንም ያልደፈረውን ልጅ እንዳደረግከው አንተ መተህ አሳየን እስኪ። አሁን ጀግና ትሆንክ። በቃ ያኔ እናምናለን። መገናኛ ናችሁ? ረዳት አቤት። ፌስታል ተከልክሏል። ፌስታል አትበይ
የምር ምርጥ እይታ ይህ በቃ ያመጡ የቲክቶክ ምርጥ አዋርድ ይገባዋል ብዬ አስባለሁ። በጣም ትክክለኛ አስተሳሰብ ነው። ፌስታል እንግዲህ በመንገድ ላይ ሲጓዙ የተለያየ ችግር ይገጥማል። መንገድ የማይወዱ በመኪና ውስጥ ሲገቡ ወደ ላይ የሚላቸው ሰዎች ስላሉ የፌስታል ጉዳይ ሙሉ በሙሉ በመከልከሉ ምን ያህል የህግ ክፍተት መኖሩን ያሳያል። ስለዚህ ለዚያ ምን እንደሚተካ ትልቅ ማሳያ ነው። ስለዚህ ለመንግስትም ለፖሊስም ግባት ይሆናል ብዬ አስባለሁ። በጣም ምርጥ ሀሳብ ነው። ይመቻቸው የምር ወዳጆቼ ነፍሳችሁን ማሳረፍ አትችሉም። ኢየሱስ ክርስቶስ ስለእናንተ ኃጢአትና በደል የእግዚአብሔርን ቃል እየሰበኩ አልፈራም ብሎ ለህዝቡ መልእክት እያስተላለፈ ሳለ የሆነ ችግር ሲመጣበት ምን ያህል ፈርቶ እየሮጠ እንዳለ ያሳያል። ይህ ማለት በየሜዳው የወጣችሁ የምታወሩት የምትሰብኩት ነገር እውነተኛ አለመሆኑን ያሳውቃል። ስለዚህ ሰውን አታታሉ። በቃ ቤታችሁ ቁጭ በሉ። ለራሳችሁ ያላረጋችሁትን ለምን ለህብረተሰቡ ተዋጣላችሁ? በቃ ይሄ ጥሩ አይደለም። ባልና ሚስት መኝታ ቤት ፍራሽ ያስፈልጋል። አንደኛ እንደፈለጉ እጥብ ዘርጋ ለማለት፣ ሁለተኛ አልጋው እንዳይጎዳ ለምን ያንቺስ በዛ የመታና ፍራሽ ባልና ሚስት ብቻ ነው እንደሚያስፈልገው? ሁሉም ሰው እኮ ያስፈልገዋል። አንቺ በቃ ስለዛ ብቻ ነው እንደምታወሪው? ሌላ እንትን የለሽም የምታወሪው ነገር ነው? በዚህ አውርቼ ታውቃለሁ ብለሽ አስበሽ ይሄን ምላስሽን ለሌላ የተሻለ ነገር ብታዩ የተሻለ ነው። ስለዚህ አላማረብሽም የምር። በቃ እስኪ ያ አይዲያ ቀይሪ እንዴ! ስለ ባልና ሚስት ስለ ውሽማ ብቻ ነው እንዴ አንቺ አውሪ ተብለሽ የተለቀቀ? ምን አላኩብን ደግሞ ኮሜዲያን ያሲኖ ማንም አይበልጠውም። እውነታውን ለመልጠውም ወላሂ ግን ከራሱ ነው ገብቷል። ይሄ ማሸነፍ ምናምን ማን ያሲኖ ግን በጣም ትችያለሽ። የምር ምርጥ ኮሜዲያን ነሽ። በዚያ ላይ ደግሞ የምታወዳድሪው ራስሽን ዛሬን ከትናንት ለውጭ ያለው አልተለወጠም የሚለው ነው። ማንንም ራስሽን ከሌላ ጋር አላወዳደርክም። ስለዚህ በጣም አሪፍ ነህ ኮሜዲያን ያሲኖ፣ ትችላለህ። ስለዚህ በርታ። ይሻል ገመችሽ አንቀባራ ይኖርሻል። ሴቶች መጀመሪያ በራሳችን ሰርተን እንኖራለን በራሳችን እንቀባራለን ስትል አልነበረ? አሁን ምን ተገኝቶ ነው ገመችሽ አንቀባራ ይኖርኛል? ቅምጥ ለመሆን ምን ነው ተሯሯጣችሁ? ገመችስም አቤልም የራሳቸውን ስራ እየሰሩ ነው። ስለዚህ ሁለታቸውም በራሳቸው መንገድ ራሳቸውን ለመለወጥ ተፍተፍ እያሉ ነው። ሴቶች ግን የወንዶችንም ስራ እየፈለጋችሁ አንቀባሮ ያኖረኛል፣ ሌላኛው አንቀባሮ አያኖረኝም እያላችሁ ወሬያችሁን ከምትነፉ ወጣ ብላችሁ ስራችሁን ስሩ። ስለዚህ በተባላችሁ መሰረት እንደዚህ አድርጉ። አቤልም ገመችስም የራሳቸውን ስራ ነው እየሰሩ። ስለዚህ ሴቶች እናንተም የራሳችሁን ስራ ሰርታችሁ ተለወጡ፣ ወይም ደግሞ ሰርታችሁ ከወንዶች ጋር ሸር አድርጋችሁ ኑሩ እንጂ ከላይ አንቀባራረኝ ብላችሁ ወሬያችሁን አታውሩ። በቃ እንደውም ሰጠሽ ቁጥር 2 ሊሰራ ነው ይባላል። ታስቧል። ግን ከሆነም ደግሞ የምትሰራው እንደውም ሰጠሽ ቁጥር 2 ሰማይ በለው እንግዲህ ዘፈኑ 2 ሊዘፍነው አስቧልና ለዚህም የመረጣት ሞዴል እንግዲህ ሉላ ገዙም ሆኗ በአደባባይ ተነግሮናል። እንግዲህ ቪዲዮ ምን አይነት እንደሚሆን እናያለን። ክሊፑን የሚሰራው ሰው እና እንዴት እንደሚቀናበር አረምን ሰጠሽ ቁጥር 2 ለማየት ጓጉተናል። እንግዲህ ይመቻችሁ። የገጠራችን ማህበረሰብ በተለይ እናቶች በቃ እውነተኛውን ምንም ቢሆን ማስመሰል የለም። ያላቸውን ነገር በቃ ከልባቸው አውጥተው ሲሰጡ እንዴት ደስ እንደሚል ተረበን። እድሜያችሁና ጤናችሁን ይስጣችሁ ፈጣሪ ሆይ። የተባረካችሁ እናቶች፣ ለሁላችሁም በሁሉም የሀገሪቱ ክፍል ያላችሁ እናቶች ክብርና ምስጋና ይገባችኋል። ሰላማችሁ ይብዛ። ገጠር እንዴት እንደሚያምር ንጹህ ልብ፣ ንጹህ ልቦና፣ ንጹህ ባህሪ፣ ንጹህ አስተሳሰብ፣ በቃ ይህን የመሰለ ባህልና ወግ ያለን የገጠሩ ማህበረሰብ በቃ ክብር ይገባቸዋልና እናቶች በተለይ ለልጆቻቸው የሚያደርጉት ጥረትና ለማስደሰት ያላቸው ልፋት፣ እንግልት በቃ ቃላትና ምስጋና አይተካውም። የምር በጣም በቃ ሁሉም የሀገራችን ክፍሎች ውስጥ ያሉ እናቶች በስራ ልጅ በማሳደግ በሙሉ ፍቅር ማለት ነው። ያንም በእውነተኛ በሀቅ በቃ ገጠርን የሚያክል ህዝብ እኮ የለም። በቃ ክብር ለገጠር ህዝብ። አንተ አሁን እኔ እናንተ ራቁታችን ብንቆም እዚያው ያንተ ዕቃ ትግራዋይ ነው ትግራዋይ ነኝ ይላል፣ አይን አማራ ነኝ ይላል። ቆይ ልጨርስ። በሌላ ሰው ወንጌል ነው እየነገርኩ ያሉት። ሰውን ሁሉ አርነት የሚያወጣ ምላስህ ትግሬ አማራ ነኝ ይላል አይልም። አረ ይሰውዬ ንግግር በጣም ግን ከሱ ይልቅ ጋዜጠኛዋ ራሱ እፍረት ያዛት፣ አንገቷን ያስደፋ።
ትክክለኛ ንግግር ነው። የምን አሪፍ ነው፣ ተመችቶኛል። ይመች እኔን ጭምር ላኪ ያምራል በጣም እንዴ ነው እስኪ ያዘ ሰው አይታችሁ ታውቃላችሁ? ምናልባት እንግዲህ በዓለም ላይ የመጀመሪያው አጭር ሰው ሊሆን ስለሚችል ስለዚህ ወደ ሚዲያ በማምጣት ጊነስ ቡክ ኦፍ ሪከርድስ እንዲመዘገብ ማድረግ ይቻላል። እንግዲህ የመጨረሻው አጭር ሰው ይመስለኛል። በዛ ላይ ደግሞ ልቡሃ በጣም ተራራ ነው። ለመደነስ የምታደርገው ጥረት አሪፍ ነው። አጭር ሰው ልበ ተራራ ነው ይባል የለ ከናባባሉ። አጭር ሰው እኮ በቃ ልቡ በጣም ከፍ ያለ ነው። የምር ይመችሽ ይመችሽ ይመችሽ። ሁላችሁም በያላችሁበት ሰላማችሁ ይብዛ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሁላችሁም ሰላማችሁ ይብዛ። መልካም ሳምንት ለሁላችሁ። ደህና ሁኑ።